የመንገድ መሰረተ ልማቶችን ያየን በመጀመሪያ ደረጃ ከአልማ ዋተር ፍሮንት የሚሄደውን የአስፋልት መንገድ ወይም በአጠቃላይ የኮሪደር ልማት አካል የሆነውን ፕሮጀክትን ያየ ነው። ከዛ ቀጥሎ ደግሞ ከኤርፖርት ድርጅት እስከ አሁን እስካለንበት ድረስ ያለው ወደ 8.5 ኪሎ ሜትር መንገድ ነው ያየን ያለን። አሁን የቆምንበት ቦታ ከልደታ ወደ መሀል ከተማ የሚወስደው የተጠናቀቀ ፕሮጀክትን ያየን ማለት ነው። ካሁን በኋላ ባለው ጊዜ ደግሞ ሌሎች ፕሮጀክቶችን እናያለን። በባህር ዳር ከተማ ውስጥ በጣም በርከት ያሉ ፕሮጀክቶች እየተከናወኑ ነው ያለ። በበጀት ዓመቱ ውስጥ መጠናቀቅ ያለባቸው ፕሮጀክቶችን አፈጻጸም ነው እያየን ያለ ነው። አሁን ያሉበት ደረጃ በተለይ ክረምቱ ከመግባቱ በፊት በተሻለ ሁኔታ ስለመጠናቀቃቸው የማረጋገጥ ስራና የሚቀራቸውን ስራ የማወቅ በቀሪው ጊዜ ደግሞ መስራት ያለብን ስራ የመለየትና ክረምቱ ሳይመጣ መጠናቀቅ ያለባቸውን ስራዎች እንዲጠናቀቁ ርብርብ የማድረግ ስራ ነው እየሰራን ያለን ማለት ነው። እስካሁን ባየነው በጣም እናንተም እንደተመለከታችሁት ግሩም የሚባል ስራ ነው እየተሰራ ያለ። በጣም ሰፋፊ መንገዶች ናቸው፣ አካፋይ ያላቸው መንገዶች ናቸው። እንደገናም ደግሞ ለሳይክል እና ለእግረኛ የሚሆኑ መንገዶች ተለይተው እየተሰሩ ነው ያሉት። እዚህ ጋር እንደምታዩት ይሄ ዋናው አስፓልት አለ። ቀጥሎ ያለው የአትክልት ወይም ደግሞ የውበት ግሪን የሚደረግ ቦታ ነው። ከዛ ቀጥሎ ደግሞ የሳይክል ሌን አለ። ከዛ ቀጥሎ ደግሞ ወክዌይ አለ፣ ሰዎች ከትራፊክ እንቅስቃሴ ነፃ ሆኖ የሚጓዙበት ማለት ነው። ይሄ እስካሁን ድረስ በባህር ዳር ከተማ ብዙ ያልተለመደ ስራ ነው። እንደዚህ አይነት ለሁሉም አገልግሎት ለእግረኛም፣ ለሳይክልም፣ ለአትክልትም እንደገናም ደግሞ ለተሽከርካሪ ለሌሎች ተሽከርካሪዎች ግልጽ አገልግሎት የሚሰጥ መንገድ በባህር ዳር ከተማ በአይነቱ የተለየ ነው። እነዚህ ፕሮጀክቶች ሲጠናቀቁ በአንድ በኩል የዜጎችን ከቦታ ቦታ የመንቀሳቀስ ቅልጥፍናቸውን ያሻሽላሉ፣ ደህንነታቸውን ያሻሽላሉ። በሌላ መንገድ ደግሞ ምርት በከተማ ውስጥ እንቅስቃሴ በሚያደርግበት ጊዜ ቅልጥፍና ኑሮት ከአምራቾች ወደ ሸማቾች በቅርብ የሚደርስበት ሁኔታ ይፈጥራል ማለት ነው። በአጠቃላይ በከተማ ውስጥ ውበትን የሚጨምሩ በሰዎች እንቅስቃሴ በምርት እንቅስቃሴ ላይ ቅልጥፍናን የሚጨምሩ መንገዶች ናቸው እና ይሄ በለጠ ተጠናክሮ ይቀጥላል። የደረጃ ከፍ በሚያደርግ መንገድ የመንገድ መሰረተ ልማት ስራዎች ይሰራሉ ማለት ነው። መንገድ ብቻ ሳይሆን የኤሌክትሪክም የውሃም ሌሎች አገልግሎቶችም በደንብ ተሳልጠው እንዲሰሩ ነው የሚደረገው። ቀደም ሲል እንደነበረው አንዱ በአንዱ ላይ የሚጋጭ ልማት እንቅስቃሴ ሳይሆን ተስማሚ እርስ በራሳቸው ተስማምተው ተመጋግበው እንዲሄዱ ነው የምናደርገው። ከተማን የሀገራችን ተመራጭ ከተማ የአፍሪካ ተመራጭ ከተማ እንድትሆን ለማድረግ ያለምነውን ራዕይ ለማሳካት የሚከናወን ነው ማለት ነው። እንግዲህ እንደ አማራ ክልል መንግስት ይሄ ስራ በሌሎች ከተሞችም እየተከናወነ ነው ያለ። ከ3 ቀን በፊት የደሴን ተመልክቻለሁ። ደሴ ከተማ ላይ ከገብርኤል ቤተክርስቲያን እስከ መሀል ከተማ ድረስ ያለ ትልቅ ፕሮጀክት አለ። ይሄ በአግባቡ እየተከናወነ ነው ያለ። ተጨማሪ ድልድዮችን የሚጠይቅ ስራ አለው። ለማንኛውም በክረምቱ ከመግባቱ በፊት በቅልጥፍና እንዲሰራ እየተደረገ ነው ያለ። በተመሳሳይ ጎንደር ከተማም ከመሀል ከተማ ከአጼ ፋሲል አብያተ መንግስት ጀምሮ እስከ ኤርፖርት ድረስ እና ደግሞ በላይኛው በአዘዞ በኩል የሚሰራ መንገድ አለ። በከተማም ውስጥ ከ8 በላይ የሚሆኑ ድልድዮች ይሰራሉ። እነዚህ በድምሩ ከተሞቻችንን ተወዳዳሪ ተመራጭ የቱሪስት የምርት የአገልግሎት ከተማ እንዲሆኑ ለማድረግ ሰፊ ስራ እየሰራን ያለን። ከዚህ ቀጥሎ በሌሎች የሜትሮፖሊታን ወይም የሬጂዮፖሊታን ከተሞችም ተመሳሳይ ስራ ይሰራል።